ውድ ቤተሰቦቼ ሰላም እንዴት ናችሁ? እንኳን ወደዚህ ቪዲዮ በደህና መጣችሁ። ባለፈው ክፍል ስለ አይምሮ መስለብና በህይወት ዘመናችን ከሱስ እንዳንወጣ ስለሚያደርገን ስለ ትልቁ ጭራቅ ተነጋግረናል። ዛሬ ደግሞ ሲጋራ እንድንለኩስ እንድናጨስ ምክንያት የሆኑብን 4 ነገሮች ብቻ ሲሆኑ እነዚህ ነገሮች ሲጋራ እንደሚባለው ያስወግዳቸዋል ወይ በሚልም ጭምር እንነጋገራለን። እነዚህም 4ቱ ምን ናቸው? አንደኛ ጭንቀት ወይም ስትረስ፣ ሁለተኛ ድብርት ወይም ቦርደም፣ ሶስተኛ ትኩረት ወይም ኮንሰንትሬሽን እና አራተኛ መዝናናት ወይም ሪላክሴሽን። ልብ ብለን ራሳችንን ከከለምነው የምንፈይረው በእንደዚህ አይነት ሙድ ውስጥ ባለንበት ወቅት ነው። ተሳሳትኩ? ከነዚህ ከአራቱ ውጪ ምክንያት አለ ካለ ኮሜንት ላይ አሹፉ። ዛሬ እነዚህ አራቱ ከኛ ሲጋራ ማጨስ ጋር ያላቸውን ግንኙነት በጥልቀት እንመረምራለን። አሁን እንዳልኳችሁ አጫሾች ሲጋራ የሚጠማቸው ወይም የሚወሰወሱት በአራት ሁኔታዎች ሲሆኑ በአራት ብቻ ነው የምልህ። ራስን ልብ ብለህ በመጀመሪያው በጭንቀት ስትረስ ወይም በመዝናናት ጊዜያት ያምርሃል። ሁለቱም ተቃራኒ ስሜቶች ናቸው ማለት ክፋቱ ስትጨነቅም ሲጋራ ያምርሃል፣ ስትዝናናም ማጨስ ትፈልጋለህ። ሲከፋም ሆነ ሲደላ ማለት ነው። እና ደግሞ በመሰላቸት ቦርደም እና ትኩረት በማድረግ ወይም በኮንሰንትሬሽን ሰዓት ፈይር ይላል። ይሄም ለማተኮርም ሆነ በድብርት ጊዜ ማጨስ ትፈልጋለህ ወይም በእነዚህ ጥምር ጊዜያት ነው። እነዚህ ነጥቦች በዝርዝር እንሾፋቸዋለን። ጭንቀት ወይም ከሁሉም በላይ ትልቁ ውሸት የምንለው ማለት ነው። የመጀመሪያው ስትረስ ወይም ጭንቅ ሲልህ ውስጥህ ለሰው ብለህ ማይወጣል የታፈነ ስሜት ሲኖር ኤካ ሲጋራ ፈይረ እፎይ ስትል አስበዋል። ቅድም እንዳልኩ አጫሾች ከስትረስ እፎይ ወይም ዘና ለማለት ነው የምናጨሰው ብለው ያስባሉ። በእውነቱ ግን ይህ ያበደ ሳክስ ነው ወይም ፉገራ ነው። ትክክለኛው ምክንያት የኒኮቲን ጥማትን ለማስታገስ ብቻ ነው። በመጀመሪያዎቹ ቀናት ሲጋራን እንደ ማህበራዊ ድጋፍ እንጠቀማታለን። ከራሳችን ጋር ለመቆዘም ምናምን ልንጠቀምበት ወይም ልንተውም እንችላለን። ሆኖም የሱስ ቁልቁለት አንዴ መውረድ ተጀምሯል። ሳናቀው ተነካክተናል። አይምሯችን በየተወሰኑ ጊዜያት የሚወሰድ ሲጋራ አስደሳች እንደሆነ መማር ጀምሯል። ለምሳሌ ቆየት ብለን ስናጨስ ወይ ጠዋት ሞርኒንግ ስንገልጥ ዋው ብርጫ ላይ ወይ ጨብሲ ላይ ስናጨስ ምናምን ብቻ ነው በቃ ከሌላው ጊዜ ለየት ያለ መልእክት እንዳለው ብሬናችን ይማራል። በሱሱ የበለጠ በተያዝን ቁጥር የጥማት ስሜቱን የማስታገስ ፍላጎት እየጨመረ ይሄዳል። ማለት ኮታችን እየሰፋ ይሄዳል እና የምናጨሰው የሲጋራ መጠን በበዛ ቁጥር ተቃራኒውን እያደረገ ነው ሰውነታችን። ማለት ኒኮቲን ቶሎ ከደማችን ያጸዷል። ስለዚህ አሁንም ሲጋራ አምጢንግ ይላል ማለት ነው። ትንሹ ጭራቅ ያልነው ባለፈው። ሁሉም ነገር የሚከሰተው በጣም በዝግታ ቀስ በቀስ ከመሆኑ የተነሳ እኛ እንኳን አይታወቀንም። በወራት ውስጥ ሊሆን ይችላል። በእያንዳንዱ ቀን ከትላንትና የተለየ ስሜት አይሰማንም። አብዛኞቹ አጫሾች በእውነት ለማቆም እስከሚሞክሩ ድረስ እንደተያዙ እንኳን አያውቁ እና ከዛ በኋላ ራሱ ብዙ ሱሰኞች ሱሰኛ መሆናቸውን መቀበል ይሳናቸዋል። የመጀመሪያው ጭንቀት ወይም ትልቁ ውሸት ያልነው ሲጋራ ጭንቀትን ያበርዳል ወይም ፈታ ዘና ምናምን ያደርጋል። ይህን ስንት ጊዜ ሰምታችኋል? እኔ ራሴ ያረጋጋል ብዬ እከራከር ነበር። መሳብና ማውጣት ያው ዮጋ ነው ምናምን ብዬ ማለት ነው። አብሽር እስኪ እንፈትሸው። ሁሉንም በትነን እንመረምራለን፣ እንበትነዋለን። ለምሳሌ የመጀመሪያው ሙከራ ልብ ምታችሁን ለ1 ደቂቃ ቁጠሩት። በኖርማል ሳታጨሱ ቆጠራችሁት። ከዛ በተከታታይ 2 ሲጋራ አጭሱ፣ ቼን ስሞኪንግ ማለት ነው። ከዛ እንደገና የልብ ምታችሁን መልሳችሁ ቁጠሩት። ምን ተፈጠረ? የልብ ምታችሁ ጨምሯል አይደል? ምን ለማለት ፈልጌ ነው? ኒኮቲን ማነቃቂያ ነው እንጂ ማረጋጊያ አይደለም። ጭንቀትም ሆነ ሲጋራ የልብ ምትን ይጨምራል እንጂ አያበርዶም። ልክ እንደ ቡና ወይም እንደ ኢነርጂ ድሪንኮች ማለት ነው። ተረዳሽን ቤተሰብ? እቺን ነጥብ ያዙልኝ። ታዲያ ለምን ሲጋራ ያረጋጋል ብለን እናስባለን? ምክንያቱን ለመረዳት ወደ ኒኮቲን ውደት እንመለሳለን። አንድ አስጨናቂ ሁኔታ ሲያጋጥም የውስዋስ ምልክቶቹ ይጨምራሉ። ትጨናነቃለህ፣ ስለዚህ ታጨሳለህ። ኒኮቲን ወደ አይምሮ ይገባል፣ የውስዋስ ስሜቶቹ ይቆማሉ፣ እፎይታ ይሰማሃል። ነገር ግን ኒኮቲን ማነቃቂያ ስለሆነ አሁንም ተጨንቀህ ነው ያለው። ልክ እንደ በፊቱ እንደውም የበለጠ። እስኪ ልክ እንደዚህ እናስበው። አንድ ሰው የሆነ አካላችሁ ላይ ወይ እጅ ላይ ምናምን በትንሽ በጋለ ነገር ቢያቃጥል ከዛም ትንሽ ውሃ ቢያደርግልህ ማቃጠሉ አሁንም አለ፣ ግን ለጥቂት ጊዜ ቀነስ ብሏል።
እየሆነ ያለውም ይህ ነው። አጫሾች አጫሽ ካልሆኑ ሰዎች የበለጠ ይጨነቃሉ። ለምን? ምክንያቱም ሁለት ጭንቀት አለባቸው። አንደኛው የተለመደው ያው የህይወት ጭንቀት፣ ሁለተኛው የኒኮቲን ውስዋስ የሚፈጥረው ጭንቀት። ረዘም ያለ ጉዞ ላይ አጫሽ ያልሆነ ሰው ዘና ብሎ ያዝጋል ምናምን፣ በሆነ ነገር ይደበራል። አጫሽ ግን መቼ ነው ማጨስ የምችለው እያለ ይጨናነቃል። ለምሳሌ በሲኒማ ውስጥ አጫሽ ያልሆነ ሰው ፊልሙን ኢንጆይ እያደረገ፣ አጫሽ ግን እረፍት መቼ እንደሚሆን እየቆጠረ ነው። ታዲያ ማን ነው የበለጠ የሚጨነቀው? ሳይንስ ስለዚህ ነገር ምን ይላል? ኒኮቲን አይምሮን ያነቃቃል፣ አድሬናሊን እንዲለቀቅ ያደርጋል፣ የልብ ምት ይጨምራል፣ የደም ግፊት ይጨምራል። እነዚህ ሁሉ የጭንቀት ምልክቶች ናቸው፣ የመዝናናት አይደሉም። ታዲያ የማረጋጋት ስሜቱ ከየት ይመጣል? ከሱስ እፎይታ። ያ ብቻ ነው። እናም ያ እፎይታ ደግሞ ጊዜያዊ ነው። እውነታው ይህ ነው። ሲጋራ ነርቮችን አያረጋጋም፣ ቀስ በቀስ ያወድማቸዋል። አንዴ ከሱስ ነፃ ከወጣ የምታገኘው ትልቅ ስጦታ አንዱ እውነተኛ መረጋጋት ነው። ጭንቀትን መቋቋም መቻል ነው። ስትረስ ሆነ ያለምንም ሲጋራ ማለት ነው። ቤተሰብ ለማለት የፈለግኩት ሲጋራ ጭንቀትን አያስታግስም፣ ውሸት ነው። እንደውም ሲጋራ ጭንቀትን ይፈጥራል፣ ሳያስፎግርም ያባብሰዋል ነው። ተግባብተናል? ድብርትና ትኩረት። አንድ መድኃኒት ተቃራኒ ነገሮችን በአንድ ላይ ሊያደርግ ይችላል። ለምሳሌ ጭንቀትን ይቀንሳል ስንል የሚጨምር፣ መዝናናትን ይጨምራል ስንል የሚቀንስ ለማለት የፈለግኩት ግልጽ ነዋ ወገንታት። ድብርትን ለማፋታት ፈይረ ግን እስቲል አሁንም ይደብራል ወይም ደብሯል። ለምሳሌ ለችከላ ለጥናት ምናምን ትኩረትን ይጨምራል ብለ ትፈይራለ፣ ግን ትኩረትን ይቀንሳል። እና ደግሞ መረጋጊያ ብለ ትፈይራለ በደንፉ ሰዓት ምናምን፣ ወይ ሪላክስ ስታረቅ ጨብሲ ላይ ምናምን፣ ግን እንዳልኩ ነው፣ አያዝናናም፣ ጭራሽ ያጨናንቃል። ይሄ ምክንያታዊ አይደለም፣ እናም እውነት አይደለም። ይሄ ጭዌ ነው በደንብ እንድትከልመው የምፈልገው ማለት ነው። ሲደብረኝ ሲጋራ አጨሳለሁ የሚለውን ጭዌ ቤተሰብ ይህን ስንት ጊዜ ሰምተናል፣ ስንቴስ ብለነዋል። እስኪ አስቡት፣ ሲጋራ ስታጨሱ አሁንም እንደደበራችሁ ነው። ሲጋራው አይለውጠውም። በትክክል ተመልከቱት። ደብሯቸው ቢያጨሱ አሁንም እንደደበራቸው ሆኖ ነው እንግዲህ አጫሾችን ስናያቸው። እውነታው ይህ ነው። ድብርት ወይም መሰላቸት የአእምሮ ሁኔታ ነው፣ ሲጋራ አይለውጠው። ነገር ግን ሲሰለች ወይም ሲደብር ባዶነት ይሰማል። ያ ባዶነት የሲጋራ ጥማትን ያስታውሳል። ስለዚህ ትፈይራለህ፣ ታጨሳለህ፣ ግን አሁንም እንደደበረ ነው። መሰላቸት ወይም ድብርት ለምን እንደሚያስጨሰን እንመልከት ወገን። በዚህ ቅጽበት እያጨስክ ከሆነ እስካስታወስኩ ሰዓት ድረስ ምናልባት እያጨስክ መሆንህን ሁላ ረስተው ሊሆን ይችላል አይደል? ስለማጨስ ሌላው የተሳሳተ እምነት ሲጋራ ድብርትን ያስወግዳል የሚለው ነው። መሰላቸት የአእምሮ ሁኔታ ነው። ሲጋራ ስታጨስ አእምሮህን ሲጋራ እያጨስኩ ነው እያለ ደጋግሞ አይነግርህም። ይህ የሚሆነው ለረጅም ጊዜ ሳታጨስ ስትቆይ ወይም ለመቀነስ ስትሞክር ወይ ደግሞ ለማቆም ሞክረ ከከሸፈ በኋላ በእነዚህ የመጀመሪያዎቹ ጥቂት ሲጋራዎች ወቅት ብቻ ነው። ሲጋራ እያጨስኩ ነው የሚለው ድርጊት አእምሮ የሚነግርህ ማለት ነው። ምን መሰለ፣ እንዲሁ ሳታጨስ ስትቆይ የሆነ የጎደለ ነገር አለ። ግን ደግሞ አእምሮህን የሚይዝ የማያጨናንቅህ ነገር ካለ የሴሽ አለመኖር ሳይረብሽህ ለረጅም ጊዜ መቆየት ትችላለህ። ታውቀዋለህ። አንተ ለጊዜውም ቢሆን ሱስን ትረሳዋለህ አይደል? ለምሳሌ እኔ ድሮ ላይ ደስ የሚለኝን መጽሐፍ ሳነብ በጣም አትራክት የሚያደርገኝን ታሪክ እያየው ከሆነ አይኔ ብዥ ሲል ነው ትዝ የሚለኝ እንጂ ለረጅም ሰዓት ሱሴን ረሳው ነበር። ነገር ግን የሚሰለች ነገር ላይ ከሆንክ አይምሮን ከድብርት የሚያወጣ ምንም ነገር ከሌለ የምታስበው ሱስህን ነው። ይህን ጭራቅ ኒኮቲን መመገብ አለብህ። ለማቆም ወይም ለመቀነስ እየሞከርክ እስካልሆነ ድረስ ስትለኩስ እንኳን አይታወቅም። ቤተሰብ ይታወቃል። ወፍ በራሱ የሚሆን ድርጊት ነው፣ አውቶማቲክ ይላል። ማንኛውም አጫሽ በቀን ውስጥ ያጨሳቸውን ሲጋራዎች ለማስታወስ ከሞከረ ትዝ የሚለው ጩጬ ፓርት ነው። ለምሳሌ ቀኑ መጀመሪያ ሞርኒንግ ያጨሳትን ወይም ከምግብ በኋላ ያለውን ሲጋራ ነው የሚያስታውሰው። ዋሸው እንዳልኩ አብሰልስለውና ንገረኝ በኮሜንት ቤተሰብ። ሱሰኛ ባልሆን ኖሮ አንግባባም ነበር ከምር። እኔም በኮንፊደንስ ይህንን አልወራም ነበር ወገን። እንደውም ሲጋራ በቀጥታ ድብርትን የመጨመር አዝማሚያ አለው። ምክንያቱም ኃይልህን አሟጦ በአካልና በአእምሮ ደካማ እንድትሆን ስለሚያደርግህ ማለት ነው። እና እንቅስቃሴ ከማድረግ ይልቅ አጫሾች ጥጋቸውን ይዘው ሱሳቸውን ቢያስታግሱ
ድብርቱ የሚለቃቸው ይመስላችኋል። ለዚህም ነው አይምሮ መስለብን መከላከል በጣም አስፈላጊ የሆነው። ዋናው ዓላማዬም አሻጥሩን ማሳየት ነው ለእናንተ። ምክንያቱም አጫሾች በሚሰላቹበት ወይም በደበራቸው ጊዜ ማጨስ መፈለጋቸውና መሰላቸትን ድብርትን እንደሚያስወግድ አይምሮአችን ሳናቀው ስለተሞላ አልጠረጠርንም። ራሳችንን እንጠይቅ እስኪ። ደብሯቸው የሚያጨሱ አጫሾችን እንሹፋቸው። አጭሰውም እንደደብራቸው ናቸው። ሲጋራው ድብርትን አያስወግድም። የቀድሞ ቼን አጫሽ እንደመሆኔ በህይወት ውስጥ ቀጣዩን ሲጋራ በቅድሙ ሰዓት በየቀኑ ለአመታት ከመለኮስ የበለጠ አሰልቺ ተግባር እንደሌለ ላረጋግጥላችሁ እችላለሁ። እሺ፣ ትኩረትንና መዝናናትን ስናይ ደግሞ ለትኩረት ሲጋራ ያስፈልገኛል፣ ለጥናት ለሆነ ስራ ምናምን ፍሙ ግድ ነው እል ነበረ። እኔም በፈተና ወቅት ያለ ሲጋራ ለሆነ ሰዓት ፎከስ ማድረግ እንደማልችል አምኜ ነበር። ግን ልብ ብዬ ሳየው ብዙ ጊዜ ትምሮ ላይ ፈተና ተፈትነን አልፈናል። ሲጋራ ትዝም አላለንም ነበር። እስኪ ስለ ሲጋራና ትኩረት ሳይንስ ምን ይላል? ሳይንስ የሚለን ኒኮቲን የደም ቧንቧዎችን ይገድባል፣ ወደ አይምሯችን የሚደርሰውን ኦክሲጅን ይቀንሳል፣ አይምሮ ኃይሉ ይቀንሳል ነው የሚለን። ይህ ማለት ትኩረትን ከማሳደግ ይልቅ ያዳክመዋል ማለት ነው። ታዲያ ለምን ሲጋራ ለትኩረት ያግዛል ብለን እናስባለን? ምክንያቱም ስናተኩር የጥማት ስሜቱ ይረብሸናል፣ እንደተለመደው እናስታግሰዋለን። ከዛ አይምሯችን ነቃ ያለ ይመስለናል፣ የበለጠ ያተኮረ ይመስለናል። ይህም ብቻ ነው የምናደርገው እንጂ ትኩረትን ይቀንሳል። ከምግብ በኋላ ያለው ሲጋራ ለብዙ አጫሾች ይህ በጣም የሚወዱት ነው። ለምን? ምክንያቱም ከምሳ በኋላ ተርበው በልተዋል፣ ጠጥተዋል፣ አካላቸው ረክቷል። ነገር ግን አንድ ነገር ጎሏል፣ ኒኮቲን። አጫሽ ያልሆነ ሰው ይህን ባዶነት አያውቀውም፣ ሙሉ በሙሉ ዘና ብሏል። አጫሽ ግን ይህን ባዶነት ለማስታገስ ያጨሳል። ከዚያም ለጥቂት ደቂቃዎች አጫሽ እንዳልሆነ ሰው ኖርማል ይሆናል። ሲጋራው የሚሰጠው ያንን ነው፣ ወደ ተለመደው ሁኔታ መመለስን ማለት ነው። አዲስ ነገር አይሰጥም። እውነታው ይህ ነው። ሲጋራ ለድብርት፣ ለትኩረት ወይም ዘና ለማለት አይረዳም። ሲጋራ የሚያደርገው ነገር ቢኖር ራሱ የፈጠረውን ሱስ ማስታገስ ነው። እናም ያንን ሱስ አንዴ ካስወገድክ እነዚህ ሁኔታዎች በተሻለ ሁኔታ ትደሰትባቸዋለህ። ምክንያቱም ያለምንም ድጋፍ አሁን የእውነት ዘና ማለት ትችላለህ፣ የእውነት ማተኮር ትችላለህ፣ የእውነት ድብርትን ማስወገድ ትችላለህ። የእርካታ ቅዠት ለፍሌቨሩ፣ ለብራንዱ ወይም ለጢናፉ ብሎ የሚያጨስ አለ። ለምን ትንበውን አበለውም? ከፈለክ ቀልዴን አይደለም፣ የምሬን ነው። ማንም ለጣዕሙ ብሎ ሲጋራ አያጨስም። አብዛኛው አጫሽ ልዩ የሆኑ ሲጋራዎች አሉት። የጠዋት ሞርኒንጓ የመጀመሪያው የምንላት፣ ከምሳ በኋላ ያለው፣ ከቡና ወይም ከጨብሲ ጋር ያለው። እነዚህ ሲጋራዎች መልእክታቸው ለየት ያለ እንደሆነ ይሰማናል። ግን አስበው፣ አንድ አይነት ሲጋራ ነው ከአንድ ፓኬት ይወጣ። ለምን በተለያየ ጊዜ ስታጨሰው መልእክቱ ይለያያል? ጥያቄው ይሄ ነው። ምክንያቱም የሚለየው ሲጋራው ሳይሆን የሚለየው ከአንተ ውስጥ ኒኮቲን የመውጣቱና ደምህ የመጽዳቱ መጠን ነው። ከረጅም ሌሊት በኋላ የደም ጽዳት መጠኑ ከፍተኛ ነው። ስለዚህ ጠዋት የመጀመሪያ ሲጋራ በጣም ያስፈልጋል። መልእክትም አለው፣ እፎይታውም ትልቅ ነው። ከምሳ በኋላ ተርበህ ቆይተህ እንደበላህ አሁንም አንድ ነገር ይጎላል። ያንን ባዶነት ማስታገስ ያስፈልጋል። ኒኮቲን አልባ ሲጋራዎች ሞክራችሁ ታውቃላችሁ? ለምሳሌ ታር የበዛበት አለ፣ ኒኮቲን ዋንሶ ማለት ነው። አሁን ላይ እንኳን አላውቅም። ድሮ ላይ የተለያዩ ሲጋራ አይነቶች ነበሩ፣ ብራንድ ማለት ነው። የኒኮቲን መጠናቸው ከሌላው 1/12ኛ የሆነ ምናምን ማለት ነው። እና ደረቴን እስኪወጋኝ ባጨሰው ምንም መልእክት የለውም ነበር። ለምን ብትል ምክንያቱም ኒኮቲን የላቸውም። የሲጋራ ጥማቴን አያስታግሱትም። ስለዚህ እፎይታ አይሰጡም፣ ጭራሽ አበሳጩኛል። ይህ የሚያሳየው ሰዎች የሚያጨሱት ለኒኮቲን መሆኑንና ለጣዕም፣ ለብራንድ ወይም ለፍሌቨር አይደለም። ልል የፈለግኩት ሁለት አይነት ሲጋራ ቢሰጧችሁ፣ አንዱ ጥሩ ጣዕም ወይም ፍሌቨር ያለው ግን ኒኮቲን የሌለው፣ ሌላው ደግሞ ጢናፉ ደባሪ ምናምን የሆነ ግን ኒኮቲን ዘጭ ያለ ማለት ነው። የቱን ትመርጣለህ? ኒኮቲን ያለውን ነው። ምንም እንኳን ጢናፉ መጥፎ ቢሆንም ማለት ነው። እንደ ረሃብ ነው። ስትራብ ምግብ ትበላለህ፣ ትጠግባለህ፣ እፎይታ ይሰማሃል፣ እርካታ ይሰማሃል። ሲጋራም እንደዚሁ ነው። ለኒኮቲን ስትራብ ታጨሳለህ፣ እፎይታ ይሰማሃል፣ እርካታ ይሰማሃል። ግን ልዩነቱ ምንድን ነው? ምግብ አስፈላጊ ነው፣ አካላትን ይጠቅመዋል። ሲጋራ ግን መርዝ ነው፣ አካላችሁ አይፈልገውም። እናም ሌላ ልዩነት፣ ምግብ ረሃብን ያረካል፣ ሲጋራ ግን የራሱን ረሃብ ራሱ ይፈጥራል። ያረካህ እያስመሰለ ማለት ነው።
እናም ሲጋራ ደስታ አይሰጥም፣ ጊዜያዊ እፎይታ ይሰጣል ለደቂቃዎች። እናም ያ እፎይታ ያስፈለገ ሲጋራው ራሱ ስለፈጠረው ብቻ ነው። ጭዌው ገባህ አገኘው እዚህ ጋር። አጫሽ ያልሆኑ ሰዎች ይህ እፎይታ አያስፈልጋቸውም፣ ምክንያቱም ባዶነት አይሰማቸውም፣ የጥማት ስሜቱ የለባቸውማ። አንተም አንዴ ከሱስ ነፃ ከወጣ እውነተኛ ደስታን ታገኛለህ፣ ያለ ሲጋራ ህልም ቢመስልም ማለት ነው አሁን ላይ። አስታውሱ፣ ሲጋራ እርካታ አይደለም፣ ጊዜያዊ እፎይታ ነው። እናም ያ እፎይታ የሚፈለገው ሲጋራው ራሱ ችግሩን ስለፈጠረው ብቻ ነው። በሚቀጥለው ክፍል ሲጋራ ብተው ምንድን ነው የማጣው፣ what am I giving up፣ ምንድን ነው የሚቀርብኝ የሚለውም በደንብ አድርገን እንነጋገራለን። እንደተለመደው ላለመገገም እንሞክራለን። ነገሮችን መረዳት ትልቅ መፍትሄ ነው። እመኑኝ፣ በተግባር ስላየሁት ነው። ይሄን ከባድ ወጥመድ የሚያቀለው ሱሱን መረዳት ብቻ ነው። ሱሱን በመረዳት ነፃ መውጣት የምላችሁ ለዛ ነው። ቤተሰብ ሼር ይደረግ ይዳረስ። ያልደረሳቸው ሱሰኛ ወገንታት ይድረሳቸው። እነሱስ ማን አላቸው? ለቻናሉ እንግዶች ካላችሁ ሰብስክራይብ በማድረግ ተቀላቀሉ። ፎሎ፣ ላይክ፣ ኮሜንት። እንዴት ነው ቤተሰብ? እየገባን ነው። እዚህ የምናወራው ነገር እየተመቻችሁ ነው? ሀሳብ አስተያየት ካለ ይኮመት፣ ይኮማመት ወገን። በቀጣይ እስከምንገናኝ ጉዞ ወደ ነፃነት።